ዛሬ አዲስ የተወለዱ ልጆችን እንዴት እናጥባለን? ትክክለኛው አስተጣጠብ ወይም ደግሞ መቼ ማጠብ እንጀምር የሚለውን በደንብ እነግራችኋለሁ። እስከመጨረሻው አብራችሁን ቆዩ። አዲስ የተወለደ ልጅ ማጠብ የምንጀምረው ከ24 ሰዓት በኋላ ነው። ከ24 ሰዓት በፊት ወይም ደግሞ 24 ሰዓት ሳይሞላቸው ማጠብ በፍጹም የለብንም። ይህም ምክንያቱ ምንድነው? ሲወለዱ እላያቸው ላይ ልብ ብላችሁ አይታችሁት ከሆነ ነጫጭ ነገር ቅባት የሚመስል ነገር በተፈጥሮ አላቸው። እሱ ነገር በጣም ጥቅም አለው። ለ24 ሰዓት ውስጥ ሶስት ጥቅም ነው ያለው። አንደኛው እንደ ቅባት ወይም ደግሞ ሎሽን ሆኖ ያገለግላቸዋል ቆዳቸው እንዳይደርቅ። ሁለተኛው ደግሞ ከኢንፌክሽን ይከላከልላቸዋል። ሌላኛው ደግሞ ሃይፖተርሚያ ወይም ደግሞ እንዳይቀዘቅዛቸው ይጠቅማቸዋል። ስለዚህ 24 ሰዓት ሳይሞላው መታጠብ መጀመር የለብንም። ከ24 ሰዓት ሲሞላው ግን ማጠብ መጀመር እንችላለን። የዛ ጊዜ ራሱ ስናጠብ እንዴት ነው የምናጥበው የሚለውን ስነግራችሁ ዝም ብለን ውሃ ውስጥ አስገብታችሁ አታጥቧቸውም። የምታደርጉት ምንድነው? ወይን በንጹህ ጨርቅ ወይም ደግሞ በስፖንጅ ስፖንጁን ወይም ደግሞ ንጹህ ጨርቁን ውሃ ውስጥ ለብ ያለ ውሃ ውስጥ የነከራችሁ ከዛ በሱ ሰውነታቸውን ጠረግ ጠረግ ነው የምታደርጉት እንጂ ውሃውን ቀጥታ ላያቸው ላይ አትደፉም ማለት ነው። እንደዛ እያደረጋችሁ ከአንድ እስከ 2 ሳምንት ላለው ትቆያላችሁ። ያም የሚሆነው ምንድነው? የእንትናቸው እምብርታቸው ላይ ያለው የታሰረው ነገር ወይም ደግሞ አምብላይካል ኮርድ እንለዋለን እኛ። እሱ በራሱ በ2 ሳምንት ውስጥ ባለው ይወድቃል ከላያቸው ላይ ማለት ነው። እሱ እስከሚወድቅ ድረስ እንደዚህ እያደረግን በጨርቅ እና በስፖንጅ ሰውነታቸውን ክሊን እያደረግን ነው ማለት ነው። ወይም እያጸዳን ነው የምንጠብቀው። ቀጥታ ሻወር አናስገባቸውም ማለት ነው። እሱ ከወደቀ በኋላ ግን ኖርማል ሻወር መጀመር እንችላለን ማለት ነው። እሱም ከ2 ሳምንት በኋላ ማለት ነው። ከዛ ከ2 ሳምንት በኋላ ስንጀምር በሳምንት 2 ወይም 3 ጊዜ ማጠብ እንችላለን። ካጠባችሁ ስታጥቡ ግን መጠቀም ያለባችሁ እንዳልኳችሁ ለብ ያለ ውሃ፣ ሁለተኛው ደግሞ ሽታ የሌለው ሳሙና ለህፃናት ተብሎ የተዘጋጀ አለ። እሱን ፈልጋችሁ መጠቀም ይኖርባችኋል። ሌላኛው ደግሞ ካጠባችሁ በኋላ ማደራቂያ ያስፈልጋል። ወዲያውኑ ማደራረቂያ ያስፈልጋል። ከዛ ደግሞ ሎሽን ለህፃናት ተብሎ ሽታ የሌለው ሎሽን አለ። እሱን መጠቀም ያስፈልጋል ማለት ነው። ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እመለሳለሁኝ። ቻናል ሰብስክራይብ አድርጉት። ቻው